እንድናቅ ምክንያቶች ሆነናል። መስቀል ቦታውን እንዲስት ምክንያቶች ሆነናል። መስቀል ክቡር ሆኖ፣ ወንጌል ክቡር ሆኖ፣ መቅደሱ ክቡር ሆኖ፣ እውነቱ እውነት ሆኖ፣ በቀራንዮ ላይ የፈሰሰ የጌታ ደም እውነት ሆኖ፣ የተገረፈው ግርፋቱ እውነት ሆኖ፣ የሰጠው ጀርባው ቁስሉ እውነት ሆኖ፣ ሕማመ ሞቱ እውነት ሆኖ፣ እኛ ግን በክፋት በአመፅ በጥላቻ ሰይጣን እንኳን ሊያደርገው የማይችሉ ክፋቶችን በመንፈሳዊ ቦታዎች ላይ እያደረግን በአገልጋይ ተውት፣ በምዕመን ደረጃ ተውት፣ በአገልጋይ ደረጃ ሰው በራሱ ላይ ኃጢአት ቢሰራ ራሱና እግዚአብሔር ናቸው ያሉት። በአምላክ ሰው ራሱ ላይ ኃጢአት ቢሰራ ራሱ ያረጋችሁ። ሰው እንዴት ራሱን ገሎ እንደገና ሌሎችን ሊያጠፋ እንዴት ይዘምታል? እንዴት ይዘምታል? በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ ተብሎ የተሰማራ መሪ ነው፣ መንጋ ነው፣ የመንጋው አባት ነው ተብሎ አውሬነት ለበጎቹ ሲያስተምር፣ ገዳይነት ለልጆቹ ሲያስተምር፣ እገሌን በሉት፣ እገሌን አትቀበሉት፣ እገሌን አሳዱት፣ እገሌን ስንቱን አስገደልን፣ ስንቱን አሳደድን። ዛሬ በቤተ ክርስቲያን ውስጥ ወግተው ተጨንቀው ለህዝብ አይምሮ ለቤተ ክርስቲያን ክብር ለወንጌል ክብር ብለው እንደ ቆሰሉ አንገታቸውን ደፍተው የሚሄዱ አገልጋዮች ስንቶች ናቸው? ማን ነው እነዚህን እንዲህ ያደረጋቸው? ማን ነው? ከውጭ የመጣ ወራሪ ነው? አይደለም። ለቤተ ክርስቲያን ለአገልግሎትም ሆነ ለአገልጋይ ለምዕመንም ጠላት ሆነን ያለን በቤተ ክርስቲያን ውስጥ የተቀመጠን እግዚአብሔር አንድ ቀን ራቁታችንን የሚያስቀረን የአውሬ ጠባይ ተሸክመን ከዓለም ከከፉ ሰዎች ይልቅ ክፋትን ይዘን ሰዎችን እንዳይውሉ፣ እንዳያድሩ፣ እንዳይቆሙ፣ እንዳይቀመጡ፣ እንዳያገለግሉ፣ እንዳይሰሩ በየሰፈሩ እየተኬደ የሚሰሩ ሰዎች የሰዎችን አእምሮ ሰብስቦ ይዞ አስሮ ይዞ ወንጌልን እንዳይሰሙ ቃሉን እንዳይሰሙ በየቤቱ ይሄዳሉ። የወንጌልን ቃል ከፍቶ ከማሰማት ከመንገር ይልቅ እገሌን አየሽው፣ እንትናን አየሽው፣ እንደዚህ አየከው፣ ይህን አይነት ወሬዎች ከየት ነው የሚመጡት? ከየት ነው የሚመጡት? መንፈሳዊያን ሰዎች ዛሬ ከቤተ ክርስቲያን ርቀው ነው ያሉት። መንፈሳዊያን የሚባሉ ሰዎች ከቤተ ክርስቲያን ርቀው ነው ያሉት። እግዚአብሔር ያስቻላቸው ደግሞ ጥርሳቸውን ነክሰው መስቀሉንና ታቦቱን ወንጌሉን የጌታን የቀራንዮውን ሕመሙን እያዩ በቤተ ክርስቲያን ጸንተው የእግዚአብሔርን ነገር ተስፋ የሚያደርጉ የሚጠባበቁ ብዙ ጸሎተኛ ምዕመናን በቤተ ክርስቲያን ውስጥ አሉ። አላስችል ያላቸው ደግሞ እኔ ይሄንን ማየት አልችልም ብለው ደግሞ የመረራቸው በእነዚሁ ምዕመናን፣ በእነዚሁ አገልጋዮች፣ በእነዚሁ የቤተ ክርስቲያን ሰዎች ቤተ ክርስቲያንን እርግፍ አድርገው የተዉ ብዙዎች ናቸው። ደሙን ከእጃችን ይቀበላል። ስለዚህ አገልጋዩን እንተው፣ በክፋት ያለውንም ምዕመን እንተው። ራሳችንን በዚህ ውስጥ ካለን ማድረግ ያለብንን ነገር ዛሬ እግዚአብሔር እየነገረን ነው። ይመጣል። እግዚአብሔር የሚመጣው ዓለምን ሁሉ ጨርሶ አይደለም ወደ አንተ መጨረሻ ላይ የሚመጣል። አሁን ይመጣል። ከዚህ ደቂቃ በኋላ ይመጣል። አዎ መቼ እንደሚመጣ ግብተ ይመጽእ ከመሰራቂ ነው የሚለው። እንደ ሌባ ይመጣል። ሌባ መቼ እንደሚመጣ ብናውቅ ወይም ቢያውቅ ጌታው ተዘጋጅቶ ይጠብቀው ነበር ይላል። ማንኛቸውም ነገሮች በሕይወታችን ላይ የሚመጡት ድንገት ነው። ድንገት ይመጣል። የደፈርነው ጌታ ድንገት ይመጣል። ሰዎች ከመስመራቸው እንዲወጡ አድርገናል። ሰዎች ከመስመራቸው እንዲወጡ አድርገናል። ሃይማኖትን እንዲጠሉ አድርገናል። ከመስቀል እንዲሸሹ አድርገናል። ቤተ ክርስቲያን ባዶ እንድትሆን አድርገናል። በዘመድ ይዘነዋል። ቤተ ክርስቲያንም በዘመድ ይዘነዋል። ቤተ ክርስቲያንም በቲፎዞ ይዘነዋል። ወንጌል የግሩፕ ጉዳይ ሆኗል። ዝማሬ የቲፎዞና የጓደኝነት ጉዳይ ሆኗል። የኔ ጓደኞች እነገሌ ናቸው፣ ከነገሌ ጋራ ነው። እንደዚህ አይነት በሽታ ውስጥ ነው ያለ ነው። እንዴት ነው እግዚአብሔር የሚታረቀን? ስንመለስ ብቻ ነው። ሚሻለን አማራጩ እኛ ያዘጋጀናቸው የማለፊያ መንገዶች አይደሉም። ማለፍ የምንችለው ወጀቡንም አሻግሮ ማዕበሉንም አሻግሮ ወደ እረፍት ሊመልሰን የሚችል የእግዚአብሔር መንገድ ብቻ ነው። ስለዚህ እግዚአብሔር መንገድ አለው። በዛ መንገድ ውስጥ ግቡ ነው የሚለን። መንገዱ ታማኝነት ነው ይላል። ምንድን ነው የሚለው? ከእንስላል ከከሙን ከአስራት ስለምታወጡ ይሄ እግዚአብሔር ነው። እንስላሉን አምጡ። እንስላል ይሄ የምግብ ማጣፈጫዎች ናቸው። እነ አዝሙድ እነ ከሙን ቅመማ ቅመሞች ከእነዚህ ለእግዚአብሔር ይገባል እያላችሁ ታወጣላችሁ። ነገር ግን ዋናውን ነገር ረስታችኋል ይላል። ምንን? ፍርድን፣ ምሕረትን፣ ታማኝነትንም በሕግ ያለውን ዋና ነገር ስለምትተው ወዮላቸው። በሕግ ያለውን ዋና ነገር
ዋናውን እኮ የቀራንዮ በግ ትተነዋል እኮ። ዋናው ማን ነው? በቤተ ክርስቲያን ማን ነው ዋናው? ማን ነው? ዋናው እኮ እሱ ነው። ስለ እኔና ስለ እናንተ በቀራንዮ ላይ ዋጋ የከፈለው ዋናው እሱ ነው። ሊቀ ካህናቱ እሱ ነው። አባት እሱ ነው። እረኛ እሱ ነው። ዋናው እሱ ነው። የእሱን እንስማ ወይስ የራሳችንን? የሰውን እንስማ ወይስ የወንጌልን እንስማ? ስለዚህ መለስ በሉ። እናንተ ደካሞች ሸክም የከበዳችሁ ነው የሚለን። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ ወደ እኔ ኑ። የማቴዎስ 11:28 ላይ ያለው ቃል የሁል ጊዜ እንደ ምግብ የምንበላት ቃል ናት። እቺ ቃል ወደ እኔ ኑ፣ የደከማችሁ ወደ እኔ ኑ። የጠገቡትን አይደለም። የሚረዳኝ አለ፣ የሚያግዘኝ አለ። እጄ ይረዳኛል፣ ገንዘቤ ይረዳኛል፣ ዘመዴ ይረዳኛል፣ እኔ ባለ ጊዜ ነኝ ያሉትን አይደለም። እዚህ ላይ ነው እግዚአብሔር። ሰዎች ኃይለኞችን ነው የሚፈልጉት። ኃይለኞችን ነው ወደ ቤታቸው የሚጠሩት። ባለጊዜዎችን ነው ወደ ቤታቸው የሚጠሩት። ዘመን የተመቻቸላቸውን ቀን የሰጣቸውን ቀን ያነሳቸውን ነው ዓለሙ የሚፈልጋቸው። እግዚአብሔር ግን ቀን የጎደለባቸውን እናንተ ደከማችኋል። ወንድሜ እርግጠኛ ነኝ አንተም እንደኔ ደክመሃል፣ አንቺም እንደኔ ደክመሻል። እግዚአብሔር ግን አሁንም እጁን እንደዘረጋ ስለሆነ ተስፋችን እንዳይወድቅ፣ ተስፋችን እንዳይሟጠጥ አለ። እግዚአብሔር እጁን ዘርግቷል። እኔ አሳርፋችኋለሁ። ያሳርፈን እግዚአብሔር፣ ያሳርፈን። መድኃኒቱን፣ ቸርነቱን፣ በጎነቱን ያድርግልን። በዚህ መንገድ ውስጥ እንግባ። የሚያጨናንቁን የሚያጣብቡን ነገሮች በሙሉ ጠላቴ ሆይ በወድቅ እነሳለሁ፣ በጨለማ ቢሆን አምላኬ ያበራልኛል ብሎ ነቢዩ እንደተናገረ በጨለማ ብንሆን፣ ብንወድቅ፣ ብንሰበር እግዚአብሔር ያነሳኛል፣ ብርሃን ይሆነኛል እንዳለ እንደዚህ ልንለው፣ በእኔ ላይ ደስ አይበልሽ ነው ያለ። ጠላቴ ሆይ በእኔ ላይ ደስ አይበልህ፣ በወድቅ እነሳለሁ፣ በጨለማ ቢሆን አምላኬ ያበራልኛል። እንታመነው። እግዚአብሔር ለሚፈልጉት ብርሃን፣ ወደ እሱ ሮጠው ለሚሄዱት መጠጊያ ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ወይም ያርፋል ነው የሚለውና በመንግስቱ በክብሩ ያሳርፈን። አሜን። አጭር መልእክት ልስጣችሁ ብዬ ነው። ተባረኩ ምእመናን። አካፍሉት። ሰዎች እንዲሰሙ የሚጠቅም ከሆነ እንደሱ አድርጉልኝ። ሼር አድርጎት ለሰዎች አንድም ቃል ቢሆን ለሰው ይጠቅማልና ሼር አድርጉ፣ አካፍሉ። ግድ የላችሁ። በዚህ ዘመን ላይ የእግዚአብሔርን ቃል ደግ የሆነውን ነገር፣ መልካም የሆነውን ነገር እግዚአብሔር እያስገደደም ቢሆን ተናገሩ እያለን ነው። እንናገራለን። እናንተም ተናገሩበት፣ አስተላልፉበት፣ ሼር አድርጉ፣ አካፍሉ። እግዚአብሔር ይባርካችሁ። ተባረኩ። የሰላም አምላክ ከእናንተ ጋር ይሁን። ጨርሻለሁ።